ተሰጡት ነገስታት መካከል ኢትዮጵያውያን እንደነበሩ መጀመሪያ የተናገረው ዳዊት ነው። ስለዚህ ዳዊት አባታችን በመዝሙር 71 በቅንፍ 72 ቁጥር 9 ላይ እንድታነቡት ፈልጋለሁ። በግልጽ ኢትዮጵያውያንን ነው የሚያስቀምጠው። ምን ይላል? በፊቱ ኢትዮጵያ ይሰግዳሉ ነው። አድርጋችሁ አስተውሉ። ማቴዎስ 2 ላይ እንደሰገዱለት ነገር ሰባ ሰገል ይጽፋል እነዚህ ነገስታት እና ዳዊት ግን ምን አለ? በፊቱ ኢትዮጵያ ይሰግዳሉ። በቃ በግልጽ ነው ጻፈው። ሌላ ወዴትም እንሄድ አንችልም። በፊቱ ኢትዮጵያ ይሰግዳሉ ካለ በኋላ ጠላቶቹ አፈርን ይነሳሉ ይላል። ጠላቶቹ የተባሉት ሄሮድስ ነው፣ ሰራዊቱ ናቸው፣ አጋንንት ናቸው። በክርስቶስ ልደት ሁሉ ድል የተነሱ በመሆናቸው ጠላቶቹ አፈርን ይነሳሉ ካለ በኋላ የክርስቶስ ልደት ተገልጦለት የተርሴስና የደሴቶች ነገስታት ስጦታን ያመጣሉ። ነገስተ ሳባ ወአረብ ጋጋ ያመጩ የሳባና የአረብ ነገስታት ስጦታን ያቀርባሉ። ወይሰግዱ ሎቱ ሁሉም ነገስተ ምድር፣ የምድር ነገስታት ሁሉ ለእርሱ ይሰግዱለታል ይላል። የምድር ነገስታት ለእርሱ ይሰግዱለታል። በደንብ አድርጋችሁ አስምሩበት። ስጦታ እንደሚያቀርቡለት ተናገረ፣ እንደሚሰግዱለት ተናገረ። የሰገዱለትም ደግሞ በፊቱ ኢትዮጵያ ይሰግዳሉ በማለት ዳዊት ተናገረ። ማቴዎስ 2:11 ላይ እንዲህ ተብሎ ተፈጸመ። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩ፣ ወድቀው ሰገዱለት ይላል። ልብ አድርጋችሁ ተመልከቱ። ወድቀው ሰገዱለት ይላል። ዳዊት ደግሞ ስጦታውን ብቻ ሳይሆን ኢትዮጵያ በፊቱ ይሰግዳሉ በማለት ተናግሯል። ስለዚህ ሶስቱም እንበለው አንድም እንበለው ብቻ እንደየምልከታችን ኢትዮጵያ ሀገራችን ክርስቶስ በተወለደ ጊዜ Hey sis, before you send money through Remitly, could you send it to my UPI this time? Sure. You need an excuse to get away from mom. በተወለደ ጊዜ ስግደትን ካቀረቡለት መካከል እንደነበረች ይጽፋልና በአንድ ዓመተ ምህረት ላይ ነው እንግዲህ ኢትዮጵያ ከክርስቶስ ጋር ያላትን ፍቅር የመሰረተችው። ስለዚህ ሰባ ሰገል እነማን ናቸው የሚለውን ነገር በዚሁ እንድትረዱት ያስፈልጋል ማለት ነው። ሌላው ዳዊት ነው። እንደገና በመዝሙር 68 በቅንፍ 69 ቁጥር 31 ላይ ምን ይላል? ኢትዮጵያ ካበጽ እደውያ ለእግዚአብሔር፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ታበጽ ሁለት ትርጉም ሊኖረው ይችላል። ታበጽ አንደኛው ትርጉሙ ማድረስም ነው። ሰፋ ዘረጋ፣ በጻ ደረሰ። ታበጽ ማለት ታደርሳለች። ይሄ በዕብራይስጡ ነው፣ ተመሳሳይ ነው። ዕብራይስጡ መዝሙረ ዳዊትን ስናነብ ታሪክስ ይባላል። ታሪክስ ማለት ፈጥኖ ማድረስ ማለት ነው። በቃ ፈጥኖ ማድረስ ማለት ነው እና ወርቅን፣ ዕጣንን፣ ከርቤን በእጃቸው ዘርግተው ወደሱ ፊት አቅርበው ማድረሳቸው በዳዊት ቃል ተረጋግጧል። ይቀጥልና የምድር ነገስታት ሁሉ እግዚአብሔርን አመስግኑት ይላል ኢትዮጵያን ከጠቀሰ በኋላ። ስለዚህ ነገስታት ወድቀው እጅ መንሻ ሰጥተው አድርሰው ስጦታውን ዘርግተው አድርሰው ማመስገናቸው ዳዊት ተናገረ ማለት ነው። ስለዚህ ኢትዮጵያ እዚህም ላይ ተጠቅሳለች። በጣም የሚገርም ነው። ሌላው ኢሳይያስ ነው በግልጽ የተናገረው። ኢሳይያስ በምዕራፍ 60 ከቁጥር 1 ጀምራችሁ እስከ 6 አነቡት። ምን ይላል? አብርሄ ኢየሩሳሌም ኢየሩሳሌም አብሬ እስመናሁ በጻ ብርሃንኪ፣ እነሆ ብርሃንሽ ቀርቧልና አለ። አስተውሉ፣ ብርሃን ክርስቶስ ሲወለድ ተገልጾለት ነው ኢሳይያስ። ወስብሐተ እግዚአብሔር ሰረቀ ላዕሌኪ፣ እግዚአብሔርን ክብር በአንቺ ላይ አብርቷል። የተወለደው እግዚአብሔር ነው። ብርሃኑ ተገልጧልና አንሴ አይንተኪ፣ አንገትሽን ቀና አድርገሽ ዓይንሽን ከፍ አድርገሽ ልጆችሽ እንደተሰበሰቡ ተመልከቺ ይላል። ተመልከቺ ነገስት ያውሩ በብርሃንኪ፣ ነገስታት በብርሃንሽ ይሄዳሉ ይላል። ምክንያቱም ኮከቡ እንደ ብርሃን እንደ መብራት ጠቋሚ ሆኖ አድርሷቸዋል። ወአሕዛብኒ በጸዳልኪ፣ ሰራዊቶቻቸውን በጸዳልሽ ይጓዛሉ ካለ በኋላ የግመሎች ብዛት የምድያም የጌፌር ግመሎች ይሸፍኑሻል አለ። በቃ ስጦታ ይዘው መምጣታቸው ካለ በኋላ ሁሉ ከሳባ ይመጣሉ። ኢሳይያስ እንደው ሁሉ ነው ያለው። ሁሉ ከሳባ ይመጣሉ፣ ወርቅንና ዕጣንን ያቀርባሉ፣ እግዚአብሔር ምስጋና ይነገራል ይላል። እንግዲህ የሳባ ነገስታት የኢትዮጵያ ግዛት ነው እንደምታውቁትና ሁሉ ከሳባ ይመጣሉ፣ ወርቅንና ዕጣንን ያመጣሉ፣ እግዚአብሔርን ክብር ምስጋና ይነገራል በማለቱ በእውነት ኢትዮጵያውያን እጅ መንሻ በዕለቱ እንዳቀረቡለት ማንም ሳይሆን ነቢየ እግዚአብሔር ኢሳይያስ ነው የተናገረው። ይሄ ሶስተኛው አስረጅ ነው። አራተኛው በፕላኔታችን በመሬት ከጫፍ እስከ ጫፍ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ በአጠቃላይ ዓለምን ብታስሱ ክርስቶስ የተወለደበትን ታኅሳስን ለክርስቶስ የተሰጠች ኢትዮጵያ ብቻ ናት። ለምሳሌ ሐሰሰ ፈለገ ማለት ነው። ታኅሳስ ማለት የፍለጋ ወራት። አለቃ ኪዳነ ወልድ ክፍሌ በግዕዝ መዝገበ ቃላቸው ላይ ታኅሳስ ሐሲሶት ካለው የግዕዝ ንዑስ አንቀጽ ይወጣል ይላል። ይኸው መፈለግ ማሰስ ማለት ነው። ምክንያቱም
ነገስታቱ ወርቅ ዕጣን ከርቤ ይዘው ኮከብ እየመራቸው አይቴ ሀሎ ዘተወልደ ንጉሥ አይሁድ የተወለደው ንጉሥ ወዴት አለ እስመሪነ ኮከበ ዜናው በምስራቅ ወመጻእነ ከመ ንስግድ ሎቱ የእርሱን ኮከብ በምስራቅ አይተን ለእርሱ ልንሰግድ መጥተናል ብለው አስሰው ስላገኙ ታኅሳስ ብላ ኢትዮጵያ ሰይማለች ነው ያለው። ስለዚህ ይሄ ከሰብአ ሰገል ጋር የተያያዘው ነገር እጅግ ይገርማል። ከወራት ስያሜያችን ጋር ይሄ አራተኛው ምክንያት ነው። አምስተኛውና እጅግ የሚያስገርመው ደግሞ እነዚህ ስነ ፈለክ ተመራማሪዎች ናቸው። እንደምታወቁት ኮከብ የሚመራቸው አስትሮኖመሮች ናቸው። እና ኢትዮጵያ ደግሞ በስነ ፈለኩ ዘርፍ የት ላይ ነበረች? እነ አንድሮሜዳ፣ እነ ካሲዮፒያ፣ እነ ሴፊዮስ አረሰንቱ ይነሳል። The Ethiopian fair the first to invent the science of stars. Bible scholars የመጽሐፍ ቅዱስ ሊቃውንት የሚነገረ መለክ ቴዎሎጂያኖቹ እንግዲህ በቴዎሎጂ ዓለም እንዳለፈ ሰው እንደ ትርጓሜ መረዳት ሁሉንም ማየት እንደ ስነ ፈለክ ሰው ጥንታዊ መዛግብት እንደሚያጠና ፊሎሎጂስት አያዋለውና ክርክሮች አሉ። ልክ ክርስቶስ ሲወለድ የደረሱት ወይስ ከተወለደ በኋላ ባሉት ዓመታት ነው የደረሱት? እስቲ ይሄንንም የኤራ ህብረ ኮከብ ተዳስሷል። ናቆ ማስፈሪ ህብረ ኮከብ ተዳስሷል። የያዘው መንፈሳዊ ምስጢር ራሱ እግዚአብሔር ነው የፈጠራቸው። ምን መልእክት ያስተላልፋሉ? ከማዛሮት ነው የምታገኙት። ሌላው ካፕሪኮርነስ ህብረ ኮከብ ተዳስሷል። መቼ ይታያል? ከነ ቅርጹ ከነ ከዋክብት ስያሜው በመላው ዓለም ኢትዮጵያን ጨምሮ ያለውን ዳስሻለሁ። ሳጂታ ህብረ ኮከብ ተዳስሷል። አኪዊላ የሚወደድ ንስር ነው። ከነ ንስሩ መቼ እንደሚታይ ዛሬ ተዳስሷል። ዴልፊኑስ የተዳሰሰ ኮከብ ነው። ክቡራን ተመልካቾቻችን ሌላው ደለው አኳሪየስ ህብረ ኮከብን ዳሰሳ አድርጌዋለሁ። አኳሪየስ ብዙ ምስጢር አለው። ማድጋ ውሃ ያፈሳል። መቼ ይታያል? እንዴት ይታያል? ምንድነው ምሳሌነቱ? ከነሳን ከመጽሐፉ እንድታገኙ ኤሪስን ሲያዩ ይታያል። በጣም ይገርማችሁ ትንስታር ይታያል። በአጠቃላይ ስነ ፈለክ ምርምር ቴሌስኮፕ በጥንት ጊዜ ነበረ፣ አሁን ነበረ። አንድሮሜዳ ቁጥር 2 ዓመት ክቡራን ተመልካቾቻችን። ስለዚህ ማዛሮት ራሱ እግዚአብሔር የሰየመው ነው። ከዚህ በኋላ ብዙ ስሞች ማዛሮት የሚሉ ለልጆቻችን እንደሚታወቁታል። አንድሮሜዳ፣ ካሲዮፒያ የሚሉ ስሞች ሁልጊዜ ሙሉ ለመሆን አንብቡ እላቸዋለሁ። ሁሌ መልእክቴ ነው። ያልሞላን ስራ በጣም ይንቦጫቦጫል። ይሄ በጣም አስከፊው ነገር ነው። የሞላ ነው ዝም የሚለውና ብዙ ጊዜ ሰዎች ከእውቀት ማነስ የተነሳ ይንቦጫቦጫሉ። ሙሉ መሆን አለባችሁ። ሰዎች በጥላቻ በነገር በሐሜት ውስጥ ሊውሉ ይችላሉ። እናንተ ግን ከፍታ በፍቅር በደግነት በበጎነት በምርምር እግዚአብሔርን በመፍራት ባለንበት ሃይማኖት የምናመልከውን አምላክ በመፍራት እንድንጸና በዚህ አጋጣሚ መልእክቴ ነው። ብዙዎች ተመልካቾቻችን ከኋላ ያለውን ስዕል ወደውታል። እንግዲህ በጣም አመሰግናለሁ። ክሮም አይደለም፣ በጣም ተመልከቱት። ይሄ ይታያቸዋል። ተራራ ይመስላል፣ ፕላኔት ልጅ ይመስላል። ይሄ ደግሞ እጽዋት ይመስላል፣ ሶላር ሲስተም ይመስላል። እዚህ ጋር ለየት ያለች እንትን አለ። ከበላይ ደግሞ አሉና እነዚህ ለድርሰት ስራ ደስ ይላሉ። ለምሳሌ ቁጭ ብለህ ስጽፍ ምናምን በቃ የሚመጣ እንትን አለና ይሄ ደግሞ በአይን የሚታይ በመሆኑ እንድታነቡት መልእክቴ በማስተላለፍ ከልብ ይወዳቸዋለሁ። በድጋሚ እንኳን ለጌታችን